በሰባት ዓመቴ እናቴ ሰባተኛው የኢትዮጵያ ንጉስ አንተ ነህ አለች። በሰባት ዓመቴ ኢህአዴግን አላውቅም ምናምን አላውቅም። በቃ አእምሮዬ ጋር ቀረ። እኔ ንጉስ ነኝ። ሁሉ ጊዜ ኤሌመንተሪ ብትሄዱ ተማሪ ጠቅላላ የሚያቀኝ ንጉስ መሆን ነው። ኦ ኖ እና ማነበውም ሮጦ ምናምን ምለው ንግስና ይመጣል በሚል ስማ ትንሽ እንኳን አይሰቀጥጥህም? ትንሽ እንኳን አታፍርም? አንዱ ኔጋ እንዲተኝቶ ስቴጁ ስር እንዲሆኑ ወደኔ ከላሹን እንዲያነጣጥሯል። ዲሳው ወደኔ ነው። ዞር ሲል ድንጋይ አገኘውና በድንጋይ መታወት። ያ ወደኔ ማይነጣጠረው ነው። በድንጋይ መታወትና የራሱን ከላሽን ተቀብየው የሶስት ክፍለ ከተማ አራዳ ዛሬ ተበላው። ድሮም እንደ ህልም ማየት ትግራይ ክልል፣ ቤኒሻንጉል ክልል፣ ኦሮሚያ ክልል፣ ጋምቤላ፣ ደቡብ ብሔረሰቦች ክልል ሰፊ የወርቅ ምርት አላቸው። ስለዚህ ገንዘብ መነሻ ገንዘብ ማንጣት የፈለገ ሰው ሰፌድ ይዞ ሄዶ ወርቁን አንጥሮ ብር ማምጣት ይችላል። አባ ፋቲኮ ኦሮሞዳ to a mother who was an Amara Orthodox Christian and to a father who was an Oromo Muslim. ስማ ትንሽ እንኳን አይሰቀጥጥህም? ትንሽ እንኳን አታፍርም? ዝም ብላችሁ ነው ቱሪናታችሁን የምትነፉት።